ሰላም ጤና ይስጥልኝ ውድ አድማጮቻችን፣ የሰዓቱን ዜና ከባልደረቦቼ ጋር በመሆን ይዘን መጥተናል። ዜናው እየመራው አብሬያችሁ የምሆነው እኔ ዮርዳኖስ ጌታቸው ነኝ። ባልደረባችን ወደ አዘጋጅልን ወደ መጀመሪያው የዜና ጥንቅር እናመራለን። ሰናይ ቆይታ። ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ በዛሬው መሰናዶአችን የብዙዎችን ህይወት እየቀጠፈ ስላለው አስከፊ የህገወጥ ስደት ጉዞ እና በሀገር ውስጥ ሰርቶ የመለወጥን ተስፋ እንቃኛለን። አጥምና ራብን ተጋፍጠው በህይወት የተረፉ ወጣቶች ምን ይሉናል? ስደት መፍትሄ አይደለም የምትለውና በሀገሯ ስራ ለመጀመር የምትጋደለው ወጣት ዘቢብ አነቃቂ ታሪክ ምን ያስተምረናል? መንግስት እያመቻቸ ስላለው የስራ እድልና ወጣቶች ህይወታቸውን ለአደጋ ከማጋለጥ ይልቅ በሀገራቸው ተደራጅተው ስለሚለወጡበት መንገድ በዝርዝር እንወያያለን። ቆይታችሁ ከኛ ጋር ይሁን። አንድ ወጣት ስሟ ዘቢብ እንደሚባልና ቀደም ሲል ተሰዳ እንደነበር ትገልጻለች። አሁን ላይ ወደ ሀገሯ ተመልሳ የራሷን ስራ ለመጀመር እንቅስቃሴ ላይ ትገኛለች። ዘቢብ ወደ ውጭ የተሰደደችው የቤተሰቦቿን ኑሮ ለመደገፍና የተሻለ ህይወት ለመምራት በማለት ነበር። ሆኖም ግን መንገዱ እጅግ አስቸጋሪና አደገኛ ሆኖ አግኝተዋለች። በጉዞ ወቅት ከፍተኛ የጥም የረሃብና የድካም ችግሮች እንደነበሩበት ትገልጻለች። መንገዱ እጅግ ፈታኝና ለህይወት አስጊ እንደነበረም ታስረዳለች። አሁን ላይ ወደ ሀገሯ ተመልሳ የራሷን ቢዝነስ ለመጀመር እየሞከረች ትገኛለች። ለዚህም አስፈላጊውን ድጋፍ እና ብድር ከመንግስት ለማግኘት እየጣረች ይገኛል። ዘቢብ ለሌሎች ወጣቶች ዘቢብ ይባላል። ካከለ ማጋት ነው የነበረ መረ ለማስተካከል ነው የተሰዎችን ለማገዝና ህይወቴን ለመቀየር በጉዞ ወቅት ያጋጠሙኝ ያስቸገሩ ሁኔታዎች መንገድ ላይ ጥማትና ረሃብ እንዳለ መንገድ በጣም አስቸጋሪ ነበር። እዛው ላይ ከሰራው ትንሽ ስለጎደለኝ የሆነ ስራ ለመጀመር የሚያበድረኝ ሰው የሆነ የራሴ የሚለው ቢዝነስ ለመጀመር አያስፈልግም። ለምሳሌ ወጣቶች ከተሻለ በሀገራቸው ስታቶቻቸው ሰርተው በመቀየር የምችለው ከሆነ ወደ በጣም ብዙ አስቸጋሪ እንዳሉ ውስጥ የለ በተቻለ መጠን በሀገሩ ሰርቶ መለወጥ ተቻለ። ዘቢብ ለሌሎች ወጣቶች ባስተላለፈችው መልእክት ስደት መፍትሄ እንዳልሆነና በሀገር ውስጥ ተደራጅቶ በመስራት መለወጥ እንደሚቻል ገልጻለች። ወደ ውጭ ከመሰደድ ይልቅ በሀገራችን ውስጥ ተግተን በመስራት ራሳችንን ህይወታችንን መለወጥ እንችላለን ስትል ነግራናለች። ዘቢብ ለሌሎች ወጣቶች ባስተላለፈችው መልእክት ስደት መፍትሄ እንዳልሆነና በሀገር ውስጥ ተደራጅቶ በመስራት መለወጥ እንደሚቻል ገልጻለች። ወደ ውጭ ከመሰደድ ይልቅ በሀገራችን ውስጥ ተግተን መስራት ራሳችንንና ሀገራችንን መለወጥ እንችላለን ስትል መክራለችም። ህገወጥ ስደት የሚያስከትለውን ጉዳት በመረዳት ወጣቶች በሀገራቸው ውስጥ ያለውን የሥራ ዕድል ተጠቅመው ራሳቸውን እንዲያሻሽሉ ጥሪ አቅርባለችም። እንደ አዲስ አበባ ኢትዮጵያ በቅርብ ጊዜ የተሰደዱ ጥናትና ግምገማዎች እንደሚያመለክቱት በርካታ ኢትዮጵያውያን ወጣቶች በተለያዩ ኢኮኖሚያዊና ፖለቲካዊ ምክንያቶች የተነሳ ህገወጥ በሆነ መንገድ ወደ ውጭ ሀገራት ለመሰደድ እየሞከሩ መሆናቸውን ያሳያል። የኑሮ ውድነትና የሥራ አጥነት ችግር ወጣቶች የተሻለ ኑሮ ፍለጋ እንዲሰደዱ ዋነኛው ምክንያት ሆኗል። በሌላ በሀገሪቱ አንዳንድ አካባቢዎች የሚስተዋሉ የፖለቲካ አለመረጋጋቶች ወጣቶች ለደህንነታቸው ሲሉ እንዲሰደዱ እያደረጋቸው ይገኛል። በድንበር አካባቢ በሚደረጉ ህገወጥ ጉዞዎች ወቅት በሚከሰቱ ግጭቶችና ወታደራዊ እርምጃዎች ሳቢያ የሰው ሕይወት እያለፈ ይገኛል። አንድ ያነጋገርናቸው የመቀሌ ከተማ ከስደት የተመለሱ ነዋሪ ነግረውናል። መንግስት ለወጣቶች የተለያዩ የሥራ አማራጮችንና ድጋፎችን እያመቻቸ ቢሆንም ብዙዎች ግን አሁንም ወደ ስደት ማዘንበላቸውን እየቀጠሉ ይስተዋላል። አመሰግናለሁ። ስሜ ደሳለኝ እባላለሁ። አንድ ሰው ከሀገር ሊወጣ የሚችለው ዋና ኮዝ ሊሆን የሚችለው የኢኮኖሚ ክራይስ እና የፖለቲካ ክራይስ ነው። እንግዲህ በህገወጥ መንገድ አብዛኛው የተሻለ ኑሮ ፍለጋ ነው ወደ ውጭ ሊያቋምጡ ወይም ሊመለከቱ የሚችሉት ህብረተሰብ በሚሊተሪ እየታጀበ ቦርደር ነው እና ወታደሮች ምንድነው ያደርጉት? ብዙ ሁነን ስንንቀሳቀስ በርቀት በከባድ መሳሪያ የመተኮስ እዛ ላይ እንደ ድል ሆኖ የሞቶ የሚቀሩም አሉ፣ እንደ ድል ደግሞ ያለፉ እንደዛም ብዙዎች ሆነናል ማለት። ገንዘብ ይዞ የሚመጣም የሚመለስም አለ። ሁለተኛ ደግሞ ገንዘብ ሳይዝም ምክንያቱም ጉዞ በህገ ወጥ ስለሆነ ቦታ መንግስት አመቻችተው የሰጠም አለ። ያልተቀበሉ ምንም ባዶ ስለሆኑ ደግሞ ያልተረዱም አለ። ትናንሽ ጥቃቅንና አነስተኛ የሚባሉ እነዚህ ተደራጅተው የመስራት ድጋፎች አሉ። በአንዳንዶቹም ያው ብዛ እዚህ ጋር የሚባልን ድጋፍ አይታይም። ስደት ጥሩ ነው የሚል ምክር እንደግሌ አልሰጥም። ምክንያቱም ስደት በጣም ጎጂ ነው። መከፋት ካለብህም በአገርህ መከፋት ይሻላል። ልታመልጥም ትችላለህ፣ ላታመልጥም ትችላለህ መንገድ ላይ። ሁለተኛ መንገድ ላይ ስትንቀሳቀስ ደግሞ ብዙ ኮስት እናት አባትህ እዚህ ላይ
ሆነው የሚያወጡት እስከ 1 ሚሊዮን ማለት ይቻላል ኮስት አድርገው ለደላላዎች ከፍሎ ነው የሚያስቡ። ወይ ቤተሰቦቻቸውን አልተጠቀሙ ወይ ራሱን ሳይጠቀሙ ይቀራሉ መንገድ ላይ ማለት ነው። ስለዚህ መንግስት ባዘጋጀው ህጋዊ የሆነ ክትትል የሚያደርጉ ራሱ አለ በፓስፖርት ይህንን እድል አግኝቶ ሜቢ ተጠቅመው ሀገራቸውንም ወገናቸውንም ቤተሰቦቻቸውንም የሚያሳድጉበት መንገድ ካለ ይህን ቢጠቀም፣ ካልሆነ ግን በሀገር ላይ እየተከፋም ቢሆን ህይወትን ማቆየትን የሚመስል የለም። ህገወጥ ጉዞ ስደት የሚባለው ነገር በጣም አስከፊና መጥፎ ነው የሚል ነው ሐሳብ ያለው። ባለሙያዎች እንደሚሉት ህገወጥ ስደት እጅግ አደገኛ በመሆኑ ወጣቶች በሀገራቸው ውስጥ ተደራጅተው እንዲሰሩና የመንግስትን ድጋፍ እንዲጠቀሙ ያሳስባሉ። በህጋዊ መንገድ መጓዝ የሚፈልጉ ደግሞ ፓስፖርት፣ ሌሎች አስፈላጊ ሰነዶችን በመያዝ በህጋዊ መስመር እንዲጓዙ ይመክራሉ። በመጨረሻም ወጣቶች ህይወታቸውን ለአደጋ ከሚያጋልጠው ህገወጥ ስደት ተቆጥበው በሀገራቸው ላይ ሰርተው እንዲለወጡ ጥሪ አቅርበዋል። አድማጮች ለሰዓቱ የነበሩኝ ዜናዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ቸር ሰንብቱ። ዘገባውን ያጠናቀርኩላችሁ አዲሱ ተሾመ ነኝ ከመቀሌ ዩኒቨርሲቲ አዲ ሐቂ ቢዝነስ ካምፓስ። ይህ የኢትዮጵያን ድምጽ ነው። ቀደም ሲል ባልደረባዬ በአማርኛ ዘገባው እጅግ በጣም ወቅታዊ ስለሆነውና የብዙ ወጣቶችን ህይወትን እየቀጠፈ ስላለው የህገወጥ ስደት ከራሳቸው ስደተኞች ከነበሩት ወጣቶች ጋር የነበረን ልዩ ዘገባ አስደምጦናል። ቀጣይ የጣቢያችን ፕሮግራማችን የሚሆነው የትግርኛ ቋንቋ አዘጋጅ ሪፖርተራችን ተስፋዬ ሶሎሞን ወደ አዘጋጀው ጥንቅር ልወስዳችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰናይ ጊዜ ተመኘሁላችሁ። ሰላም ጥዕና ሃበለይ ክቡራትን ሰማዕትና እዚ ፈነወ ድምጽ ለኩም ይአዩ ለዕለት ዝሓዝናዮም ዜናታት ዘለዉ ምስ ዜናታት ዝዕለት ተስፎ ሰሎሞን። ብምክንያት ምውሳኽ ዋጋ ነዳዲ ኣብ ልዕሊ ሓረስቶት ከቢድ ዝበሃል ኪሳራን ጽልዋን ናብጽሕ ከም ዝርከብ ተሓቢሩ። ንጸብጻብ ዜና ሪፖርተርና ተስፎ ሰሎሞን። ዋጋ ነዳዲ ብዕጽፊ ብምውሳኹን ዘይተደለየ ኪሳራን ወጻእን እናተቃልዑ ከም ዝርከቡ ዘዘራረብናዮም ሓረስቶት ነበርቲ ጣብያ ሽብጣ ቁሸት እንዳጋብር ገሊጾም። መስኖ ስራሕቲ ልዑል ናይ ነዳዲ ጠለብ ዝሓትት ምዃን ዝፍለጥ ኮይኑ ብምውሳኽ ዋጋ ነዳዲ እቶም ሓረስቶት ናብ ዘይተደለየ ኪሳራን ወጻእን እናእተዎም ምዃኑ ሓቢሮም። ብምክንያት እዚ ካብ እንረኽቦ ትርፊ ብላዕሊ ወጻእን ኪሳራን እዩ ኣሕዲሩና ክብሉ ዘዘራረብናዮ ነባራይ ቁሸት እንዳጋብር ኣይተሃለ ስላሴ ሃፍቱ ገሊጾም። ሳፍቲ ይባል ኣብ ሕርሻ መስኖ ተዋፊር እንሰርሕ መስኖ ዝሰርሕ ተለኹ ናይ ሞተር ናፍጣ ተጠቃሚ እየ። ብምክንያት ምውሳኽ ዋጋ ነዳዲ ኣብ ስራሕና ዝሕድሮ ፀንጦ ሰብ ዘይብል ኪሳራን ንዘይድሊ ወጻእን ኣብዚ ሕዚ ሰዓት ንኪሳራ ንምቅናስ ንገብሮ ኣለና በቃ ናፍጣ ካብ ደገ ምግዛእ እዩ። ብተወሳኺ በዚ ዝተልዓለ መብዛሕትኡ መንእሰይና መስኖ ስርሑ ንምቁራፅ ተገዲዱ ኣደዳ ስደትን ሞትን እናኾነ ይርከብ ክብል ነባሪ ተጣብያ ዝኾነ መንእሰይ ገብረ ኪዳኑ ተዛሪቡ። ስሞይ ገብረት ኪዳን ይባል ልሰርሐሉ ዓውደ ስራሕ መስኖ ስራሕቲ እዩ። መስኖ ስራሕቲ ትሰርሕ ተለኹ በቃ ብዝሓለፈ ነበረ ብኩሉ ቀረብ ነዳዲ ይኹን መዳበርያ ይኹን ኣብ ሰዓት ይበፅሐና ነይሩ። እሽዑ ድማ ጥቡቕ ዝበሃል ውፅኢት ስራሕ ሰሪሕና ኣብ ላዕለ ደረጃ በፂሕና ነርና ማለት እዩ። ኣብዚ ሰዓት ግን ነዳዲ ተዓፂና መዳበርያ ተዓፂና ስለዝኾነ በቃ እሕና ጠጠው ኢልና ብስራሕ ምንም ዓይነት ስራሕ ክንሰርሕ ይኽእልና ዝተሰርሕናዮ ስራሕ ድማ ኣብ ሽቱ ክወድቕ ይኽእለይ ኣደዳ ኪሳራ ዕንወት ኮይና ነና ማለት እዩ። ስለዚ ኣብዚ ኸዚ ነዳዲ በቃ ነዳድና መዳበርያ መንግስቲ ክፈትሐና ነይሩ እሕና ምንም ዓይነትና መንግስቲ ተጸባይነት እንተይኮንናይ ብላዕልና ፈጠራ ስራሕና ሰሪሕና ኣብ ጽቡቕ ደረጃ ክንበጽሕ እዩ ዕላማና ማለት ብምክንያት ምውሳኽ ነዳዲ ኣብ ሓረስቶት ዝጋጠመና ጽልዋ ብጣዕሚ ሰፍ ሌብል ኪሳራ ማለት እዩ። ምክንያቱ ካብ ስደት ካብ ግዛዕ ምዛዕ ንገላገለሉ ነበርና ጠቕላላ ኸዚ ብምክንያት ሕፅረት ነዳዲ ካብ ስደትና ይኹን ካብ ገለና ይኹን በቃ ጠቕላላ ስራሕና ስለልተቋረፀ ጠቕላላ ናብ ስደት ኢና ኮይና ዘለና ማለት እዩ። ጠቕላላ ሓረስቶት እንደይ ሰራሕተኛነት ንኽእለሉ ነበርና ጠቕላላ በቃ ኸዚ ብምክንያት ነዳዲ ምቁራፅ ስራሕና ጠጠው ኢሉ ንስደት ናብ ስደት ምንቃላዕ ጌርና ነዮ ማለት እዩ። ስለዚ በቃ ኸዚ ነዳዲ ብቁልጡፍ ተዘይተፈቲሑ በቃ ጠቕላላ ሕብረተሰብና ኣብ ውድቀት ስለዘሎ ጠቕላላ በቃ ፀገሙ ክፈትሐሉ ዝኽእል ሕፅረት ነዳዲ ተተፈቲሑሉ ጥራሕ እዩ እምበይ ከምዚ ኢሉ ተቆፂሩ ኮይኑ በቃ ጠቕላላ ናብ ስደትና ናብ ግዛዕ መንእሰይ ኣብ ስደት ፈሊሱ ኣደዳ ጥሜት ሞቲ ይኾን ኣሎ ማለት እዩ። መንግስቲ እዚ ምዃኑ ተገንዚቡ ሓረስታይ ትግራይ ናብ ዘይተደለየ ኪሳራን ጥሜትን ከይቃልዕ ዘላቂ ዝኾነ መፍትሒ ከቕርብ ይግባእ ክብሉ እቶም ሓረስቶት ጥርዓኖም ኣስሚዖም።
ውድ የጣቢያችን ሬዲዮ ተከታታዮች ዛሬ ያዘጋጀንላችሁ ልዩ የዜና ዳሰሳ ይህንን ይመስል ነበር። ዜናዎችን እየመራው የቆየሁት እኔ ዮርዳኖስ ጌታቸው ነበርኩኝ። በቀጣይ በአዲስ ፕሮግራም እስከምንገናኝ ቸር ቆዩልኝ። ይህ የኢትዮጵያውያን ድምጽ ነው።